የሬሚዲያል ውጤት መለቀቁን ተከትሎ ብዙዎቻችሁ የት እንግባ የሚለው ጥያቄ አይምሯችሁ ላይ በዚህ ሰዓት ክሊክ እያደረገባችሁ ሊሆን ይችላል። ይሄም ምንድነው ዲፕሎማ ብንገባ ይሻላል ወይስ ደግሞ ሬሚዲያል ብንገባ የሚለው ጥያቄና የትኛው ስለኛ ሞር ጥቅም አለው የሚለውን ሲሆን ብዙዎቻችሁ በቴሌግራም ቻናሌ ላይ እና በዩቲዩብ ኮመንት ላይ አንድ ጥያቄ ጠይቃችሁኛል። ይሄም ምንድነው ሬሚዲያል ብንገባ ይሻላል ወይም ደግሞ ኮሌጅ ገብተን ዲፕሎማ ብንማር ወይም ፕራይቬት ብንሞላ የቱ የተሻለ ነው የሚለውን ጥያቄ ጠይቃችሁኛል። አንዳንዶቻችሁም ደግሞ ሁለቱንም መንገድ ዲፕሎማም ሬሚዲያልም ሁለቱንም አንድ ላይ ብናስኬድ ምን ችግር አለው የሚለውን ጥያቄ ጠይቃችሁኛል። ስለዚህ በዚህ ቪዲዮ የትኛው ሞር ቫልዩ እንዳለውና እድሜያችሁን እንደማያቃጥል በተጨማሪም ደግሞ የእናንተን ህልም ግብ ለመድረስ የትኛው ሞር ለእናንተ ጠቃሚ እንደሆነ እናያለን ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ ከሶስቱ የቱን መምረጥ እንዳለባችሁ ታውቃላችሁ ማለት ነው። ሰላም ተማሪዎች፣ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥቼላችኋለሁ። ሰሞኑን የሬሚዲያል ውጤት መለቀቁን ተከትሎ ብዙዎቻችሁ ዲሲዥን ሜኪንግ ላይ እየተቸገራችሁ እንደሆነ አይቻለሁ። አብዛኞቻችሁ ዲፕሎማ ወይም ሬሚዲያል እያላችሁ በጣም ለዲሲዥን እየተቸገራችሁ እንደሆነ አይቻለሁ። ስለዚህ በዛሬ ቪዲዮ ከዚህ በፊት ሬሚዲያል የተማሩ ልጆችንና ዲፕሎማ እየወሰዱ ካሉ ልጆች በያዝኳቸው ኢንፎርሜሽኖች እና እናንተም ደግሞ ምን አይነት ነገሮችን ኮንሲደር በማድረግ ይህን ዲሲዥን ሜክ ማድረግ እንደምትችሉ ኮንሲደር ማድረግ ያለባችሁን ፖይንቶች ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ለቻናላችን አዲስ ከሆናችሁ በዚህ ቻናል ቁም ነገር አዘል የሆኑ ትምህርታዊ ቪዲዮዎችን የምታገኙበት ስለሆነ ቻናሉን ሰብስክራይብ እንድታደርጉ፣ ቪዲዮ ላይክ እንድታደርጉ፣ እንደተለመደው አጭር ኖት ለኢንፎርሜሽን የሰበሰብኩለት በትን ይዤላችሁ መጥቻለሁ። ስለዚህ ቪዲዮን እስከ መጨረሻው እንድታዩ የቱ ይሻላል የሚለውን ከመምረጣችን በፊት ጉዳቶቹንና ጥቅሞቹን ሁለቱንም አንድ ላይ ኮንሲደር በማድረግ እንጀምራለን ማለት ነው። በሬሚዲያል ስንጀምር ያው ሬሚዲያል እንደሚታወቀው ከ2014 ጀምሮ ኢንተራንስ ውጤት ከ50% እና ከዛ በላይ ከሆነበት ዓመት ጀምሮ የተዘጋጀ ፕሮግራም ሲሆን ማለትም ተማሪዎች ማለፍ ያቃታቸው 50 እና ከዛ ፐርሰንት በላይ ማምጣት ያቃታቸው ተማሪዎች በክሎዝ ነጥብ የወደቁ ማለትም ከ50% በታች ያመጡ ተማሪዎች እንደ ማካካሻ በኮሌጅ እና በተለያየ የመንግስት ግቢዎች በመግባት የሚሰጣቸው ትምህርት አይነት ሲሆን ነገር ግን ምንድነው የሚለየው ከዲፕሎማ የሚለውንና ሬሚዲያል ላይ ያሉትን ፋክቶች ስናይ አንደኛው የሬሚዲያል የማለፍ ቻንሳችሁ ከፍተኛ ነው። ይሄም ማለት በ2015 እና 16 እንደተደረገው የሬሚዲያል ፈተና 50 እና ከዛ ፐርሰንት በላይ የሚሆኑ ተማሪዎች የሬሚዲያል ኤግዛማቸውን አልፈው ወደ ፍሬሽማን ጆይን አድርጓል ማለት ነው። ስለዚህ በኢንተራንስ ኤግዛም ላይ ወድቃችሁ ስለምትሄዱ ፈተናው እንደከበዳችሁ ይታወቃል ኢንተራንስ። ስለዚህ ሬሚዲያል ላይ ደግሞ እናንተ ሞር የሃይ ስኩል ትምህርት ተምራችሁ ወይም ደግሞ ሪቫይዝ በማድረግ ድጋሚ ኤግዛም ስለሚሰጣችሁ እና የሚሰጣችሁ ኤግዛም ደግሞ ከኢንተራንስ ሞር ትንሽ ቀለል ያለ ፈተና ስለምትፈተኑ የማለፍ ቻንሳችሁ ከፍተኛ ነው ማለት ነው። ሁለተኛው ደግሞ በሬሚዲያል የምትወስዷቸው ኮርሶች ወይም ትምህርቶች ደግሞ በጣም ቀላል ናቸው። ይህም ያልኩበት ምክንያት ሬሚዲያል ላይ የምትወስዷቸው ኮርሶች እንደ እንግሊዘኛ፣ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ በናቹራል ሳይንስ ሲሆን በሶሻል ሳይንስ ደግሞ የምትወስዷቸው ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ እንግሊዘኛ እና ማትስ ሲሆን እነዚህን ትምህርቶች ኦልሞስት ሃይ ስኩል ላይ ተማራችሁትን ሪቫይዝ ድጋሚ የምታደርጉ ስለሆነ ለእናንተ ሞር ቀላል የሆነ ትምህርቶችን ነው የምትማሩት ማለት ነው። ስለዚህ የምትማሩት ትምህርት ሞር ቀላል ነው ማለት ነው። ይህንን ያክል በሬሚዲያል ዙሪያ ካለን በቀጣይ ደግሞ በዲፕሎማ ላይ ምን አይነት ፋክቶች እንዳሉና ጉዳቶቹና ጥቅሞቹን የምናይ ይሆናል ማለት ነው። በመቀጠል ደግሞ ዲፕሎማ ስትማሩ ምን አይነት ጥቅሞችን ታገኛላችሁ የሚለውን ስናይ ተምራችሁ ስትጨርሱ ቶሎ ስራ የማግኘት ትችላላችሁ። ይህም በተለያየ የዲፓርትመንት ዘርፎች ውስጥ ማለትም በሆቴል ማኔጅመንት፣ በአይቲ፣ በማርኬቲንግ እና በነርሲንግ በመሳሰሉ ዲፓርትመንቶች ላይ ገብታችሁ ቶሎ ስራ የማግኘት እድል ይኖራችኋል። በተጨማሪም ደግሞ ወደ ዲግሪ ለማሳደግ እና ውጪ ላይ ቶሎ ስራ የማግኘት ከፍተኛ ቻንስ አለው ማለት ነው በዲፕሎማ ብትማሩ። ይህንን ይመስላል ማለት ነው። ነገር ግን ዲሲዥን ከማድረጋችሁ በፊት እነዚህ 3 ነገሮች ኮንሲደር ብታደርጉ ማለትም አላችሁ ፕላን ጋራና ወደፊት ደግሞ አሳካዋለሁ ብላችሁ ከምታስቡት ግብ ጋራ በማገናኘት እነዚህ ነገሮች አንድ ላይ ኮንሲደር ብታደርጉ ሞር
ውጤታማ ትሆናላችሁ። በጣም ደግሞ ወደፊት ሪግሬት የማታደርጉበትን ዲሲዥን ሜክ ለማድረግ ይጠቅማችኋል ማለት ነው። ስለዚህ እነዚህን 3 ነገሮች እናያለን ማለት ነው። እና አንደኛውና ኮንሲደር ማድረግ ይኖርባችኋል ብዬ የማትስበው ቢኖር ፋይናንሻል አቅማችሁን ነው። ይሄም ምንድነው በዲፕሎማ ስትማሩ በግል ኮሌጆች ስለሆነ ከፍተኛ ወጪ ይኖርባችኋል። ማለትም ዲፕሎማ ስትማሩ 3 እና 2 ዓመት በላይ በግል ኮሌጆች ደረጃ ከፍላችሁ ስለምትማሩ የፋይናንሻል አቅማችሁን የፋሚሊ ፋይናንሻል አቅማችሁን ቆም ብላችሁ ልታስቡበት የሚገባው አንደኛ ነገር ነው ማለት ነው። ሌላኛው ደግሞ በሁለተኛ የምናየው ሜን ጎላችሁን ለይታችሁ ማወቅ ይኖርባችኋል። ይሄም ምንድነው አንዳንዶች ከ5 ዓመት በኋላ ዲግሪ ይዞ መውጣት ይፈልጋሉ። አንዳንዶች ደግሞ ስኪል ይዞ ቶሎ ወደ ስራ ዓለም መግባት ይፈልጋሉ። ስለዚህ እናንተ ስኪል ላይ አሪፍ ከሆናችሁ ማለትም የሆነ ስኪል ነገር ስራ ነገር ላይ አሪፍ ከሆናችሁ ዲፕሎማ የተሻለ ነገር ነው ማለት ነው። ነገር ግን ዲግሪ ይዛችሁ መውጣት የምትፈልጉ ከሆነ ሪሚዲያል ትክክለኛው መንገድ ይሆናል ማለት ነው። በሶስተኛ ደረጃ እና በመጨረሻ ላይ ኮንሲደር ማድረግ ይኖርባቸዋል ብዬ የማስበው ነገር ቢኖር አንዳንድ ሰዎች ሞር ቲዎሬቲካል የሆነ ነገር ይመቻቸዋል። አንዳንዱ ደግሞ ስኪል እና ስራ ነገር ወይም ደግሞ ፕራክቲካል ነገር ላይ አሪፍ ናቸው። ይሄ ማለትም ቲዎሬቲካል ላይ አስተማሪ ከጎናችሁ ሆኖ እስካላስተማረ ድረስ ወይም ደግሞ ትምህርቱ ዓለም ላይ ከአስተማሪ ጎን እስካልተማራችሁ ድረስ የማይመቻችሁ ከሆነና ሪሚዲያል አማራጭ የሌለው ምርጫችሁ ነው ማለት ነው። ነገር ግን ስኪል ይዛችሁ በራሳችሁ መሰሩ በጣም ዲሲፕሊን ያላችሁ ልጆች ይኖራሉ። እንደዚህ አይነት ሰው ከሆናችሁና በራሳችሁ መማር የምትፈልጉ ስኪላችሁን አሳድጋችሁ ወደ ስራ መግባት የምትፈልጉ ሰዎች ከሆናችሁ ግን ዲፕሎማ ምርጫችሁ ሊሆን ይገባል ማለት ነው። ስለዚህ እነዚህ 3 ነገሮች ኮንሲደር በማድረግ ሜን ጎላችሁን በማየት ዲሲዥን ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ ይህን ቪዲዮ ለማጠቃለል ያክል የትኛው መንገድ ከሌላኛው መንገድ የተሻለ ወይም ደግሞ የከፋ አይደለም። ማለትም እናንተ ካላችሁ ፕላንና ወደፊት ላይ ማሳካት ከምትፈልጉት ግብ ጋር ኮንሲደር በማድረግ አንድ ላይ ካያችሁ የትኛው መንገድ ከአንደኛው ሞር የተሻለ አይደለም፣ የራሳችሁ ዲሲዥን ስለሆነ ማለት ነው። እንደኔ ግን ሪሚዲያል ብትማሩ ሞር የተሻለ ነው። ይህንንም ያልኩበት ምክንያት 2 ምክንያቶች አሉኝ። አዳምጡኝ። አንደኛው በሪሚዲያል በትንሽ ዓመት ውስጥ ነው የምትማሩት፣ ለዛውም በዲግሪ ጨርሳችሁ። ይሄም ምንድነው ሪሚዲያል በዛ ከተባለ 1 ዓመት ነው የምትማሩት። ይሄም 1 ዓመት የሆነው ኦልሞስት ሪሚዲያል 5 እና ከ4 ወር በላይ አይበልጥም። ነገር ግን በካሪኩለሙ መሰረት በቀጣይ ዓመት ነው ፍሬሽማን ጆይን የምታደርጉት። ስለዚህ ዲግሪ ብትማሩ ከ6 ዓመት አይበልጥም ሪሚዲያልን ጆይን አድርጋችሁ ብትማሩ። ሌላኛው ደግሞ ሪሚዲያል የማለፍ ቻንሳችሁ ከፍተኛ ነው። እንዳልኳችሁ መግቢያ ላይ 2015 እና 16 እንደተደረገው 50 እና ከዛ ፐርሰንት በላይ አምጥቶ ተማሪዎች ብዙ ጊዜ አልፏል። ስለዚህ ሪሚዲያል የማለፍ ፐርሰንታችሁ ከፍተኛ ነው። ሌላኛው ደግሞ ስለ ኮሌጅ እነዚህ 2 ነገር ማወቅ ይኖርባችኋል። አንደኛው የምትማሩበት ኮሌጅ በዲፕሎማ ነው። ማለትም ዩኒቨርሲቲ መግቢያ ውጤት ከ50 እና ከዛ ፐርሰንት በላይ ካላመጣችሁ በኮሌጅም ቢሆን በዲፕሎማ ነው እንጂ በዲግሪ እንደሌላው ጊዜ አትመረቁም። እነዚህን አንደኛው ነገር ማወቅ ይኖርባችኋል። ሁለተኛው ደግሞ 8 ዓመት ይፈጅባቸዋል። ማለትም 8 ዓመት ይፈጅባቸዋል። ይሄም ዲፕሎማ በዛ ከተባለ 3 እና ከዛ ዓመት በላይ የምትማሩ ሲሆን አብዛኛውን ጊዜ በዚህ ሰዓት ደግሞ ካለው የኑሮ አንጻር ብዙዎቹ ሰዎች ወደ ዲግሪ ማሳደግ ይፈልጋሉ። ስለዚህ ዲግሪ 5 ዓመት ይፈጃል። አንድ ላይ ስናየው ወደ 8 ዓመት ይፈጅባቸዋል ማለት ነው ኮሌጅ ላይ በዲፕሎማ ተመራችሁ ለመመረቅ። ስለዚህ እነዚህን ነገሮች ኮንሲደር በማድረግ ሪሚዲያልን ሞር የተሻለ ይሆናል ለእናንተ ማለት ነው። ነገር ግን የቅድሞቹን ነገር ኮንሲደር በማድረግ እናንተ ካላችሁ ፕላን ጋራ በማየት ስኪል ላይ የምትፈልጉ ከሆነ ዲፕሎማ ብትገቡ ሞር የተሻለ ይሆናል ማለት ነው። በመጨረሻም ደግሞ መግቢያ ላይ እንደጠየቃችሁኝ የፕራይቬት ብንሞላ ይሻላል የሚለውን ጥያቄ ነው። ፕራይቬት ብንሞላ ችግር የለውም። ነገር ግን ሪሚዲያል ውጤት እስካልመጣልን ድረስ ነው እንጂ ፕራይቬት መሙላቱ ጥቅም የለውም። ምክንያቱም ሪሚዲያል ከመጣላችሁ ወደ ግቢ ገብታችሁ ብትማሩ ወይም በኮሌጅ ደረጃ ብትማሩ ሞር ለእናንተ የተሻለ ነው። ምክንያቱም ፕራይቬት የ12ኛ ክፍል ድጋሚ ስለምትፈተኑ ፈተናው ሊከብዳችሁ ይችላል። ነገር ግን በሪሚዲያል ብትገቡ ለእናንተ ሞር ቀለል ያለ ነው። አብዛኛው ግቢዎች ላይ በጣም በቀላሉ ነው ማለፍ የሚቻለው፣ ምክንያቱም ሪሚዲያል እናንተን ለማካካስ ስለሆነ ማለት ነው። ነገር ግን ውጤት ላልመጣላችሁ ሪሚዲያልም ውጤት ላልመጣላችሁና በጣም ዝቅተኛ ነጥብ ላመጣችሁ፣ ነገር ግን በዲግሪ መመረቅ የምትፈልጉ ስኪል ምናምን ወደ ስራው ዓለም መግባት የማትፈልጉ ዲግሪ መያዝ የምትፈልጉ ከሆነ ግን ፕራይቬት አማራጭ የሌለው ምርጫችሁ ነው የሚሆነው ማለት ነው። ምክንያቱም ሌላ አማራጭ የላችሁም፣ ግዴታ
ፕራይቬት መፈተን ይኖርባቸዋል ማለት ነው። ስለዚህ ፕራይቬት ደግሞ በክፍያ ከፍላችሁ ነው የምትፈተኑት። እሱ አሁን ላይ ሳይሆን በኋላ የ12 ክፍል የዘንድሮ የ12 ክፍል ፈተና በሚፈተኑበት ሰዓት ላይ ክፍያ በመክፈል ትንሽዬ ክፍያ ተከፍሉና ወደ ፕራይቬት በገብታችሁ ትፈተናላችሁ ማለት ነው ከነሱ ጋራ። ስለዚህ በዛሬው ቪዲዮአችን እነዚህ ሶስት ነገሮች ኮንሲደር በማድረግ እና ከሶስቱ አንዱን በመምረጥ የትኛው ለኔ ቫልዩ ያለው የሚሉን በማየት መምረጥ ይችላችኋል ብዬ አስባለሁ ማለት ነው። ስለዚህ በመጨረሻም ዲሳይድ ለማድረግ እነዚህ ሶስት ነገሮች ኮንሲደር ማድረግ እንዳለባችሁ የትኛውንስ ብትመርጡ ሞር ለእናንተ ቫልዩ እንዳለው የሆነ ነገር እንደተገነዘባችሁበት ተስፋ አደርጋለሁ ማለት ነው። እንደተለመደው ለቻናላችን አዲስ ከሆናችሁ በዚህ ቻናል ትምህርታዊ የሆነ ነገሮችን ቁም ነገር አዘል የምታገኙበት ስለሆነ ቻናሉ ሰብስክራይብ በማድረግ ቪዲዮን ሼር እና ላይክ በማድረግ ቤተሰብ እንድትሆኑላችኋለሁ ማለት ነው። አይሆፕ ነገር እንደጠቀማችሁ ተስፋ አደርጋለሁ። ዲፕሎማ ልግባ ወይስ ሪሚዲያል ልግባ እያለ ለሚጠይቃችሁ ሰዎች ይህንን ቪዲዮ ላኩላቸው። ዲሳይድ ማድረግ ሞር ይጠቅማችኋል ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ በዚህ ቻናል ቁም ነገር አዘል ቪዲዮችን ኤቭሪ ዊኬንድ የምንለቅላችሁ ይሆናል ማለት ነው። ስለዚህ ቁም ነገር አዘልና ትምህርታዊ የሆነ ነገሮችን የምትከታተሉ ከሆነ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ቪዲዮን ሼር በማድረግ የኛ ቤተሰብ መሆን ትችላላችሁ።